ሐና ኢያቄምን ወፎቹ ተሰብስበው ሲመገቡ ታየች ማለት ነው። ሌሎችም መቋሚያው ለምልማ እንደዚሁ አየች። ይህንን ወደ መፈክረ ህልም ተረጎሙት። እመቤታችን ቅድስት ድንግል ማርያም እንደምትወለድ ህልሙን ተረጎመላቸው። እንደውም በጊዜው አላመኑም ነበር። እንደው ህልምን እግዚአብሔር ይፈተዋል እንጂ የሰው ሳልፈታውም እንደዚህ አይነት ልጅ እንዴት ልንወልድ እንችላለን? እኛ የፈለግነው ኖርማል ልጅ ነው እንጂ ከሰማይ የምትበልጥ ከምድር የምትበልጥ ከመላእክት የምትበልጥ ልጅ አይደለም። እንደዚህ አይነትማ ተወልዳ አታውቅም፣ ተደርጎም አይታወቅም። ለመኑ ወቱ ዘዘገብነ አልበነ ወዱ ዘይወርሰነ። ይህን ሁሉ ሀብት የዘገብነው ለማን ነው? የሰበሰበው ለማን ነው? ያጠራቀመው ለማን ነው? የሚወርሰን ልጅ የለንም ብሎ በሐዘን በትካዜ ፊቱ ላይ ስታየው፣ ባለቤቱ ደግሞ እንግዲህ እግዚአብሔር ለኔ አልፈቅድ ብሎ ይሆናል እናም ከሌላ ሴት ሄደ ውለድ ብላ ፈቃድ ሰጠችው ማለት ነው። ነገር ግን ይህ ሰው ለባለቤቱ ለትዳሩ የታመነ ለገባውን ቃል ኪዳን የማያፈርስ ስለነበረ ያው እግዚአብሔር ምስክሬ ነው ይህንን ነገር አላደርገውም ብሎ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች በአገር ውስጥም በአገር ውጭም የምትገኙ በልዑል እግዚአብሔር ስም እንደምን አደራችሁ? አሜን። እግዚአብሔር አምላካችን በቸርነቱና በምሕረቱ ይህችን ሰዓት ባርኮና ቀድሶ የሰጠን የአባቶቻችን አምላክ ክብርና ምስጋና መለኮትና ውዳሴ የተቀደሰው ስሙን የማምላክ ወላዲተ አምላክ የድንግል ማርያም አማላጅነቷ በረከቷ ከሁላችን ጋር ይሁን። የቅዱሳን መላእክት ጠባቂነት አይለየን። እንግዲህ ዛሬ የምንነጋገርበት የሚሆነው ስለ ቅድስት ድንግል ማርያም ባታ ለማርያም ወደ ቤተ መቅደስ የመግባቷን ነገር የመግባቷን ታሪክ ምክንያቱን ነው የሚሆነው ማለት ነው። እግዚአብሔር አምላካችን በመካከላችን ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን፣ እንዲያጽናናን መልካም ፈቃዱ ይሆንልን። የእመቤታችን አማላጅነት አይለየን። ለመማማሪያ ለመነጋገሪያ ርዕስ ይሆንን ዘንድ የምናደርገው በመዝሙረ ዳዊት መዝሙር 67 ያለውን ቃል አንስተን ነው። እርሱም በው ቤተከ ምስለ መባእየ ወደ ቤትህ ከስዕለቴ ጋር እገባለሁ ወይም መባዬን ይዤ ወደ ቤትህ እገባለሁ የሚል ቃል ነው ማለት ነው። እግዚአብሔር አምላካችን በዚህ ቃል እንዲመክረን መልካም ፈቃድ ይሆንልን። እንግዲህ ጥንተ ነገሩን ስናይ የእመቤታችን የቅድስት ድንግል ማርያምን ወደ ቤተ መቅደስ የመግባቷን ነገር አስቀድሞ ለማየት እናት አባቷን አያቶቿን ማየት ግዴታ ስለሆነ ትንሽ እናያለን ማለት ነው። እንግዲህ አስቀድሞ የእመቤታችን የቅድስት ድንግል ማርያም ቤተሰቦች ከተቀደሱ ቤተሰቦች ናቸው። ይህንን መዝሙረ ዳዊት ሲናገር ምን ይላል? መሰረታቲያ ውስተ አድባር ቅዱሳን ያበድረውን እግዚአብሔር ላናቀጸ ሲሆን የእመቤታችን መሰረቶቿ ቅድስት ሐናና ቅዱስ ኢያቄም እናትና አባቷ የእመቤታችን መሰረቶቿ ጴጥሪቃና ቴክታ የተባረኩ ዘሮች ናቸው ብሎ እንዳነሳው ሁሉ የእመቤታችን ስሯ የተባረከ ነው፣ መሰረቷ የተባረከ ነው ማለት ነው። ስለዚህ የመጀመሪያዎቹ ቴክታና ጴጥሪቃ ይባላሉ። እነርሱም ባሉበት ዘመን እግዚአብሔርን የሚፈሩ እግዚአብሔርን የሚያከብሩ ለእግዚአብሔር የሚታዘዙ በኦሪቱ ሕግ የጸኑ ሕገ ኦሪትን የሚጠብቁ 10ቱን ትእዛዛት ጠብቀው የሚኖሩ ባልና ሚስት ነበሩ ማለት ነው። ታላቅ ባለትዳሮች ነበሩ። እነዚህ ባልና ሚስቶች ግን በመካከላቸው አንድ ችግር ተፈጥሮ ነበር። ችግሩም ልጅ ማጣት ነበር ማለት ነው። እንግዲህ ልጅ ማጣት ሁላችንም እንደምናውቀው ከባድ ነገር ነው፣ ከባድ ችግር ነው። በዘመናችንም ብዙ ችግሮችን የሚፈጥረው ልጅ ማጣት ጉዳይ ነውና አንድ ሰው ጋብቻውን የሚያደርገው አንደኛው ከሶስቱ አንዱ ልጅን ለማግኘት ስለሆነ ልጅን ማጣት ልጆች ከእግዚአብሔር የሚሰጡ ስጦታዎች ቢሆንም እንኳን ሐዘንን ሊፈጥር ይችላል። በቤተሰብ ውስጥ ዝምታን ሊፈጥር ይችላል። በቤተሰብ ውስጥ አለመግባባትን ሊፈጥር ይችላል። ነገር ግን እነዚህ ሰዎች እንደሌላው ሰው አለመግባባት ሳይሆን የፈጠሩት አንድ ቀን እንግዲህ ቴክታ ወደ ጴጥሪቃ ወደ ቴክታ ወደ አዳራሹ ገብቶ ወርቁን አይቶ ብሩን አይቶ ብዙ ሀብት ብዙ የወንድ ባሪያ የሴት ባሪያ ነበራቸው። ነገር ግን ልጅ አልነበራቸውም። ለመኑ ወቱ ዘዘገብነ አልበነ ወዱ ዘይወርሰነ። ይህን ሁሉ ሀብት የዘገብነው ለማን ነው? የሰበሰበው ለማን ነው? ያጠራቀመው ለማን ነው? የሚወርሰን ልጅ የለንም ብሎ በሐዘን በትካዜ ፊቱ ላይ ስታየው፣ ባለቤቱ ደግሞ እንግዲህ እግዚአብሔር ለኔ አልፈቅድ ብሎ ይሆናል እናም ከሌላ ሴት ሄደ ውለድ ብላ ፈቃድ ሰጠችው ማለት ነው። ነገር ግን ይህ ሰው ለባለቤቱ ለትዳሩ የታመነ ለገባውን ቃል ኪዳን የማያፈርስ ስለነበረ ያው እግዚአብሔር ምስክሬ ነው ይህንን ነገር አላደርገውም ብሎ ያው ለምሽቱ መለሰላት። እንግዲህ ስንጸልይ ብለው እንግዲህ ሁሉን ወደሚሰጠው ሁሉን ወደሚያሟላው ወደ እግዚአብሔር ጸሎታቸውን አቀረቡ ማለት ነው። እግዚአብሔርም የለመኑትን የማይነሳ የነገሩትን የማይረሳ የትሑታንን ጸሎት የቅዱሳንን ጸሎት የሚሰማ ነውና ሩብ እግዚአብሔር ለየዋሃነ ልባቸው ትሑት ለሆነ ለእግዚአብሔር ለሚገዙ እግዚአብሔርን ለሚያገለግሉ በእውነት ለሚጸልዩ እግዚአብሔር ጸሎታቸውን በፍጥነት የሚሰማ አምላክ ነውና ጸሎታቸውን ሰማቸው።
ከዚያም በኋላ እንግዲህ መልአኩ ቅዱስ ገብርኤል መጥቶ በህልማቸው ልጅ እንደሚወልዱ ነገራቸው። አንድ እምቦሳ ከበረታቸው ስትወጣ አየች። በረቱን እምቦሳ እየወለደች ከስድስት ገደለ። ስድስተኛዋ ጨረቃ ወለደች። ጨረቃ ደግሞ ፀሐይን ወለደች። ይህን መፈክረ ህልም አለ ብለው ያስተረጉሙ ሄዱ። መፈክረ ህልሙም እግዚአብሔር በገለጠለት መጠን እስከ 7 ድረስ እምቦሳ ስትወልዱ ያያችኋቸው ታላላቅ ልጆችን ትወልዳላችሁ። ሰባተኛዋ ጨረቃ ነች። የፀሐይ ነገር ግን አልተገለጸልኝም፣ እንደ ነብይ እንደ ንጉስ ያለ ይሆናል ብሎ የክርስቶስንም ልደት ከመቤታችን እንደሚወለድ በትንቢት መነጽር አይቶ ተናግሯል ማለት ነው። ከዚህ በኋላ ተመልሰው እንዳሉ ጸንሳ አደረች። እንግዲህ ልጅ ወለደች። ልጅ ስትወልድ ስሟን እግዚአብሔር ሰማይ ስትል ሄሜን አለቻት። ሄሜን ማለት ረከብኩ ስለቴ ረከብኩ ተምነቴ፣ የተሳልኩትን የለመኑትን እግዚአብሔር ሰጠኝ ማለት ነው። ሄሜን ደርዴን ቶና ሲካርን ሲካር ኤልሜላን እያሉ እስከ 6 ወለዱ። ስድስተኛዋ ቅድስት የሆነችዋን ሰላም ለኪ ኦ እሞቱ ለዘገብረ ሰማይ ወምድረ፣ ሰማይና ምድር ለፈጠረ ለጌታ አያቱ የሆንሽ ሰላምታ ይገባሻል ብሎ ሳመና ስላቀረበላትን ሐናን ወለደች ማለት ነው። ሐና እንግዲህ የተቀደሰች ልጅ ነች፣ የተቀደሰች እናት ነች። ለአቅመ ሔዋን ስትደርስ እሷ ከቤተ ክህነት ነች፣ ከቤተ መንግስት ከይሁዳ ነገስታት ዘር የተወለደ ሰው ኢያቄም የሚባል ሰው እንግዲህ አጋብተዋታል ማለት ነው። ኢያቄም የቅስራ ልጅ ነው። ቅስራ ያላዛር ልጅ ነው። የዚህን የስሮ ልደቷን ነገር በታምረ ማርያም ላይ አባቶቻችን ሲናገሩ ወስሮ ልደታ ለግዝእትነ ማርያም እምቤተ ዳዊት ንጉስ መንገለ አቡሃ ወእምቤተ አሮን ካህን መንገለ እማ ስመ አቡሃ ኢያቄም ወስመ ወላዲተ ሐና ብለው የእመቤታችን የልደቷ ነገር እንደዚህ ነው። በአባቷ በኩል ከዳዊት ከንጉስ ወገን ነው። በእናቷ በኩል ከአሮን ከካህኑ ወገን ነው። የአባቷ ስም ኢያቄም ነው፣ የእናቷ ስም ሐና ነው ብለው ሁሌ ጧት በሚነበበው በመግድመ ታምር ላይ ያስቀምጠውልናል ማለት ነው። እና ከዚያም በኋላ እንግዲህ እነዚህ የተቀደሱ የእናትና የአባቶቻቸውን መሰረት አሰረ እግራቸውን ተከትለው እንደዚሁ በእግዚአብሔር ስም ወክሬውም ጻድቃን ወፈራያን እግዚአብሔር ወያፈቅሮም እግዚአብሔር ይላቸዋል ማለት ነው። እነዚህ ሁለቱ ሐናና ኢያቄም በትዳራቸው እግዚአብሔርን የሚያከብሩ፣ በትዳራቸው እንግዳን የሚቀበሉ፣ በትዳራቸው ያለ እግዚአብሔር ቃል በቀር ክፉ ቃል የማይነጋገሩ ደጋግሶች ነበሩ ማለት ነው። ትዳር እንደዚህ ሲሆን እግዚአብሔር የሚያስደስት ይሆናል። ትዳር እንደዚህ ሲሆን መላእክቱ ወደ ቤት የሚገኙበት ይሆናል። እንደ ሎጥ ቤት ቅዱሳን መላእክት ወደ ቤታችን የሚጎበኙት ይሆናል። ትዳር እንደዚህ ፈራያን እግዚአብሔር ያለበት ሲሆን ፈራያን እግዚአብሔር ያሏቸው ልጆችን መውለድ ይቻላል። ትዳር እንደዚህ እንግዳ የሚቀበሉበት ቤት ሲሆን የተቀደሰ ትዳር ይሆናል ማለት ነው። ቅዱስ ጳውሎስ ክቡራው ስቦ በኩሌ ወለምስካቦሙ ያልቦቱ ስበት፣ ጋብቻ የተቀደሰ ነው። ሁል ጊዜ ጋብቻ የተቀደሰ ነው፣ ለምኝታቸው ርኩሰት የሌለበትም ንጹህ ነው ብሎ እንደተናገረው ሁሉ እንደዚህ አይነት ጋብቻ በእግዚአብሔር የተፈቀደና ንጹህ ነው ማለት ነውና የሁላችንም እንግዲህ ጋብቻ ንጹህ እንዲሆን እግዚአብሔር አምላካችን በቸርነቱ ያግዘን። እናም ነገር ግን በመካከላቸው ያው ምክንያቱ በአያቶቻቸው የነበረው ምክንያት በእነሱም ቀጥሎ ልጅ ማጣት ጉዳይ እነሱንም አጋጠማቸው ማለት ነው። እንግዲህ በጣም ከባድ ፈተና ነው። ልጅን ያክል ነገር ማጣት ከባድ ነው። ሀብት ቢሰበሰብ ባልና ሚስት ቢጓደዱ ምንም ያክል ነገር ቢሆን ልጅ ማጣት ከባድ ነው። ነገር ግን ልጅ ባል ከሚስቱ ጋር አብሮ ስላደረ ብቻ የሚገኝ ስጦታ አይደለም። ልጅ በሶስት ነገር ሊኖርበት ይገባል። ልጅ የሚኖረው አንደኛ እግዚአብሔር ሲፈቅድ ነው። ሁለተኛው ባልና ሚስት አንድ ሲሆኑ ነው ማለት ነው። እነዚህ ሶስቱ ነገሮች ከሌሉ ልጅ እንደው ዝም ብሎ ሊገኝ አይችልም። እንደ ዕቃ ተገበያ ገዝቶ የሚመጣ አይደለም፣ የሚሸመት አይደለም። ስለዚህ ይህንን በጣም ብዙ ክርስቲያኖች አሁን በዘመናችን ያለን ኦርቶዶክሳውያን ልናስብበት የሚገባ ነገር ነው። የብዙ ትዳሮች የሚበተነው ባለማወቅ፣ የሃይማኖትን ስርዓት ባለማወቅ፣ እግዚአብሔር ልጆችን እንደሚያስገኝ ባለመረዳት፣ እንዲሁ ዝም ብሎ እኔ ዘርን ስለሰጠዋት ብቻ ምሽቴ ጠንሳ መገኘት አለባት ብሎ የሚያስቡ ወንዶች አሉ በእውነት በዘመናችን ማለት ነው። ብዙ ሰዎች ደግሞ የወንድ ወገን የሆኑ እህቶቻችን ላይ ብዙ በደል የሚደርስባቸው ይቺ የማትወልድ የእንጨት ዘር የበቅሎ ዘር እየተባለች እንዳና የሚሰደቡ እህቶቻችን አሉና ይሄ ምንድነው? ካለማወቅ ነው። በተለይም በክርስትና ሕይወት ውስጥ እንግዲህ ቃል አለ፣ በጋብቻ ላይ የሚገባ ቃል አለ። ሰነፈች፣ ደረቀች። ሰነፈች ማለት አለመስራት ነው። ደረቀች ግን የምክነትን ነገር እያወራ ነው ማለት ምክነት ነው። ደረቀች አልፈታትም ብሎ ቃል የተገባውን በኋላ ግን በዘመድ ግፊት የማትወልድ ከሆነ የልጅ የማታሳይ የተሆነ ብለው እንዲህ ብለው ሆነ የልጆቻቸውን ትዳር የሚፈቱ ብዙ እናቶቻችንም አሉና ይህን ቪዲዮ የሚሰሙ ሰዎች እንደ እውነቱ ከሆነ
ይህ በጣም ያልተገባ ነገር ነው። የመጀመሪያው ያልተገባ ነገሩ በባልና በምሽት ማንም ሰው ሊገባ አይገባውም። በሁለተኛው ደግሞ ልጅ አጣች ተብላ ምሽት ልትፈታ አይገባትም። ለምን? ከራሷ አመንጭታ የምታስገኘው ነገር የለም። ባህር ዋን የምታስገኘው እግዚአብሔር በፈቀደላት መጠን ነው። አሳን የምታገኘው እግዚአብሔር በፈቀደላት መጠን ነው። በምድር የሚንቀሳቀሱ ነገሮችን ያስገኘችው እጽዋትን የምታበቅለውና የምታጸድቀው ዛፍ የምታደርገው በራሷ ፈቃድ አይደለም፣ እግዚአብሔር ባከናወነላት ልክ ነው ማለት ነው። ስለዚህ አንድ ሴትም ዘርን ተቀብላ ጸንሳ የልጅ አባት ማድረግ የምትችል ባሏን እግዚአብሔር በመካከላቸው ሲገኝ ነውና፣ እንደዚህ ካልሆነ ግን እንደው በእርሷ ፈቃድ ብቻ እንደሚገኝ ሁሉ እርሷን የበቅሎ ዘር የእርግማን ዘር የደረቀች ድንጋይ እያሉ እንደ ሐና መሳደብ አላግባብ ነው ማለት ነው። ይህንን ልንረዳው ይገባል። ከዚያም በኋላ እንግዲህ ሐናና ኢያቄም ወደ እግዚአብሔር ወደ ጸሎታቸው ሄዱ። ጸሎትን አላቆም መሆንም ሁልጊዜ መጸለይ ግን ምን ሊያመጣ ይችላል? ልጅ ሊያስገኝ ይችላል። መጸለይ ከመጣላት ከመጨቃጨቅ ለምን አወልሽልኝም ብሎ ቃል የገባላትን የወደዳትን ወድጃታለሁ ከዚህ በኋላ አልፈታትም ብሎ እስከ ሞት ድረስ አልለያትም ብሎ ቃል የገባላትን ምሽቱን ፈቶ ከእግዚአብሔር ጋርም ከሰው ጋርም ከምሽቱ ጋርም ከመጣላት ይልቅ ወደ እግዚአብሔር ቢለምኑ ግን እግዚአብሔር ርኅሩህ አምላክ ነውና የልብ መሻታቸውን አይቶ ይሰጣቸዋል። የልብ መሻትን አይቶ እግዚአብሔር ሁሉን ነገር ያከናውናል ማለት ነው። እናም በዘመናችን ያለንም ባለትዳሮች ልጅ ባጣን ጊዜ በቸገረን ጊዜ ወደ እግዚአብሔር ልንጸልይ ነው እንጂ የሚገባው እንዲሁ በመጨቃጨቅ መፍትሄ አይመጣም ማለት ነውና እግዚአብሔር አምላካችን በትዳራችን መካከል ያለውን ችግሩን እንዲፈታልን መልካም ፈቃድ ይሁንልን። ከዚያም በኋላ ጸሎታቸውን ጸለዩ፣ መስዋዕትም እንዳይቀበሉ ተደረጉ። በእውነት ግፍ ነበር በወሪቱ የሚፈጸምባቸው። መካናቶች እግዚአብሔር የማይወዳቸው ናቸው ተብሎ ሐናና ኢያቄም አንድ ቀን ወደ ቤተ መቅደስ መስዋዕት ሊያቀርቡ ሄዱ። መስዋዕት ሊያቀርቡ በሄዱ ጊዜ ምንድነው የገጠማቸው? ሊቀ ካህናቱ ስምዖን ይባላል፣ ጎረቤቱ ደግሞ ሮቤል ይባላል። እና ምን አላቸው? ወይትየከፍ መባሆሙ ለመካናት ይላል። የመካኖችን መባ እግዚአብሔር አይቀበልም ተብሎ ተጽፏል በኦሪት መጽሐፍ። ስለዚህ እናንተ ከዚህ መባ ማቅረብ አትችሉም። ሲቀጥል ደግሞ ልጅ የወለዱ የሚበሉ በቤተ መቅደሱ የሆነ በረከት የሚሰጣቸው ነበር። ያንም መካናት አይበሉትም ብሎ ከነሱ ከልክሏቸዋል። ሮቤል ጎረቤቱ ደግሞ ተሳልቆ ስቆበታል በኢያቄም። አንተን እኮ እግዚአብሔር ጸሎትን አይሰማህም፣ አንተ ልመና ቢሰማማ ልጅ ይሰጥ ነበረ። በቤተ ክርስቲያን መባን በቤተ መቅደሱ በወሪቱ ድንኳን ውስጥ መባን እንዳታቀርብ ተከልክላል፣ ከሚበላው ነገር ተከልክላል ማለት ነው። ስለዚህ እግዚአብሔር ስለማይወድ ነው ብሎ ተዘባብቶበታል እና ስንቶቻችን ሰዎቹ ሊዘባበቱብን ይችላሉ። ነገር ግን እግዚአብሔርን እስከ መጨረሻው ድረስ እኔ ያጸናይከው ወለ እግዚአብሔር እስከ መጨረሻው ተጸና የሚሰጠንን እኛ አናውቀውም፣ የሚያውቀው እግዚአብሔር ነው። ያ የተሰደበው ስድባችን ይወገዳል ማለት ነው። ስለዚህ ከዚያም በኋላ መጥተው ሱባኤ ገቡ። ሱባኤ የገቡት በገቡ በሐምሌ 30 ቀን አንድ ራእይ አይተዋደሩ። እንግዲህ ሐና ኢያቄምን ወፎቹ ተሰብስበው ሲመገቡ ታየች ማለት ነው። ሌሎችም መቋሚያው ለምልማ እንደዚሁ አየች። ይህንን ወደ መፈክረ ሕልም ተረጎሙት። እመቤታችን ቅድስት ድንግል ማርያም እንደምትወለድ ህልሙን ተረጎመላቸው። እንደውም በጊዜው አላመኑም ነበር። እንደው ህልምን እግዚአብሔር ይፈተዋል እንጂ የሰው ሳልፈታውም እንደዚህ አይነት ልጅ እንዴት ልንወልድ እንችላለን? እኛ የፈለግነው ኖርማል ልጅ ነው እንጂ ከሰማይ የምትበልጥ ከምድር የምትበልጥ ከመላእክት የምትበልጥ ልጅ አይደለም። እንደዚህ አይነትማ ተወልዳ አታውቅም፣ ተደርጎም አይታወቅም። እንደዚህ አይነትማ እንዴት ሊሆን ይችላል ብለው አላመኑም። ነገር ግን ጊዜ ይፍታው በጊዜ ለኩሉ ለሁሉም ጊዜ ያለው እንዳለ ሰሎሞን ጊዜ ይፍታው ብለው ወደ ቤታቸው ተመለሱ። ነገር ግን ያ ህልም ኦን ሆኖ እንግዲህ 7 ቀን ከህልሙ በኋላ ለ7 ቀን ሱባኤ ያዙ። ነሐሴ 7 ቀን አብረው ተዋህደው አደሩ። ቅድስት ድንግል ማርያም ተጸነሰች። ከዚያም በኋላ እንግዲህ እንደሚታወቀው በማይጸን ሳለች አንድ ሙት አስነስታለች። ሳምናስ የሚባለውን ከሞተ በኋላ እንደገና አይኗ የታወረችዋን ሰሎሜ የምትባለዋን የሐናን አክስት እንደዚሁ አይኗን አብርታላታለች። እንግዲህ ብዙ ነገሮች ተደርገዋል። ብዙ ነገሮች በማይጸን እንዳለ ተደርገዋል። ይህንም ታምራት አይተው አይሁድ አሳደዋታል። ከዚያ በኋላ እንግዲህ ስለት ነበራቸው። ስለታቸው ምን ነበር ከተባለ ወደ እግዚአብሔር ሲጸልዩ የነበረው ስለቱን እግዚአብሔር አምላካችን ወንድ ልጅ ቢሰጠን ወጥቶ ወርዶ አርሶ ቆፍሮ ወይም በከተማው ደግሞ ነግዶ ያብላን አንልም። ሴት ልጅ እንዲሁ ምን እናደርገዋለን? ለቤተ መቅደስ መጋረጃ ጋርዶ ምንጣፍ አንጥፎ እንዲሎ ስለት እንሰጠዋለን። ሴት ልጅ ብንወልድ እንዲሁ አብስላ ጋግራ ወታ ወርዳ ታገልግለን አንልም።
ለእግዚአብሔር ቤተ መቅደስ ስለት እንሰጣታለን ብለው ስለት ተስለው ነበር ማለት ነው። እንግዲህ ይሄ ከዚያ ቀደም በኦሪቱ ስርዓት ሲደረግ የነበረው ሐና ያቺኛዋን ሐና ሳሙኤልን ስንመለከት እንዲሁ ተስላ አንድ ልጇን ሳሙኤል ወደ ቤተ መቅደስ ስትሰጥ 7 ልጅ እንደሰጣት እንግዲህ አንደኛ ሳሙኤል ምዕራፍ 1 ላይ የተመዘገበ ቃል ነው። በኦሪቱ ስርዓት እንደዚህ ብዙ አባቶቻችን በስለት ነው የተወለዱት። ለቅዱስ ገብረ መንፈስ ቅዱስ እና አቡነ ተክለ ሃይማኖት በወንጌሉም በኦሪቱ አብርሃምና ሳራ በስለት ይስሐቅን ወልደዋል። ሶምሶን የተወለደው በስለት ነው። ለዚያውም ደግሞ በእነዚህ ሁሉ መካከል ማን ይገኛል ተባለ? መልአኩ ቅዱስ ገብርኤል በአብሳሪነት ይገኛል። እና ይሄንን በዓል የሚሉት ልዕልና ቅድስና የተመላች የአምላክ እናት የቤተ መቅደስ የመግባቷ በዓል ነው ብሎ ያከብሩታል። መግባቷ በዓል ነው። ስለዚህ ይህ በዓል ከአንደኛው መቶ ክፍለ ዘመን ጀምሮ እስካሁን ድረስ እየተከበረ መጥቷል። በሀገራችንም ብዙ ክርስቲያኖች የሚያከብሩት በዓል ነው። ታላቅ በዓል ነው። ታላቅ ልዕልናና ክብር የምንሰጣት የቅድስት ድንግል ማርያም በዓል ነው እና እንግዲህ ይህም በዓል በታላቅ አክብሮት በዘንድሮ 2018 ላይ እንደምናከብር ተማመናለሁ። በዚህ በደብራችን በጀሞ በቅድስት ድንግል ማርያም ቤተክርስቲያንም የእመቤታችን የቅድስት ድንግል ማርያም የባታ ለማርያም ጽላት አለ። ይህን ምክንያት በማድረግ 2018 ታኅሳስ 3 ዓርብ እናከብራለን ማለት ነው። እንግዲህ በዚህ ተገኝተን የበዓሉ ተሳታፊዎች እንድንሆን እግዚአብሔር አምላካችን በቸርነቱ ይፍቀድልን። ይህንን አስመልክቶ በዓታ ማርያም የሚለውን በዚሁ ብናገረው ደስ ይለኛል። በዓታ ማርያም ሰዎች ምናልባት በዓታ ማርያም የተለየች ራሷን የቻለች ብለው የሚያስቡ ሰዎች አሉ። ልደታ ማርያም ማለት ራሷን የቻለች ነች ብለው የሚያስቡ ሰዎችም አሉ። ይህ ምክንያቱ ምንድነው? የነሱ ችግር ሳይሆን እኛ ያለ ማስተማራችን ሊቃውንቱ ይህንን ለይተው እያንዳንዱን በተራ ደርድረው ባለማስተማራቸው ምክንያት እንጂ የነሱ ችግር አይደለም ማለት ነው። እና ይህንን በተመለከተ ምንድነው ልደታ ማርያም ሲባል ራሷን የቻለች ታቦት ብሎ ልደታ ማርያምም አይባልም። ማለትም ልደታ ለማርያም ወይም ልደታ ለእግዝእትነ ማርያም ነው የሚባለው። በዓታን ሲመለከት አሁን እንግዲህ ቤተ መንግስት ውስጥ በዓታ ለማርያም ታቦት አለና ብዙ ሰዎች የሚሉት በዓታ ማርያም ብለው ነው የሚጠሩት። ግን ትክክለኛው ስንክሳር ላይም የሚለው ምንድነው? ወበዛቲ ዕለት በዓታ ውስተ ቤተ መቅደስ ለእግዝእትነ ማርያም ወላዲተ አምላክ። በዚች ቀን የእመቤታችን የቅድስት ድንግል ማርያም ወደ ቤተ መቅደስ የመግባቷ ቀን ነው። አሁን በዓታ ማለት በዓታ ገባ ከሚለው ከግስ ጋር የተገኘ ሲሆን መግባቷን የሚያረጋግጥ ነው ማለት ነው፣ የገባችበት። ስለዚህ ቃሉ ትክክለኛው ቃል ምንድነው? በዓታ ለእግዝእትነ ማርያም ማለት ነው። ስለዚህ ይህ በዓል ወደ ቤተ መቅደስ የገባችበትን የምናከብርበት በዓል ነው። እግዚአብሔር አምላካችን ይህን በዓል እንድናከብር እንዲረዳን እግዚአብሔር አምላካችን መልካም ፈቃዱ ይሁንልን። ሁሉም ክርስቲያኖች በመላ ዓለም ያሉ ክርስቲያኖች ይህን በዓል ያከብሩታል፣ ያገኙታል። ምክንያቱም የቅድስት ድንግል ማርያም የእመቤታችን ከፍጡራን በላይ ከፈጣሪ በታች ሆነችዋ ቅዱሳን መላእክት ቅድስት ወብጽዕት ስብሕት ወብርክት እያሉ በቤተ መቅደስ ያመሰገኗት እናት በዓል ስለሆነ ሁላችንም እናከብረዋለን ማለት ነው። ክብራችንም ከፍ ያለ ነው። ከፍ ያለች እናታችን ስለሆነች ይህንን በዓል ከፍ አድርገን እናከብራለን። እግዚአብሔር አምላካችን ለዚህ ቀን አድርሶን እንድናከብር በቸርነቱ በምሕረቱ አይለየን። በዓላትን ሁሉ ጠንቅቀው ሰድረው ሰርተው ያቆዩን የአባቶቻችን ረድኤትና በረከታቸው ከሁላችን ጋር ይሁን። ለዚህ ዕለት እንዲያደርሰን መልካም ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።